ወደ ዛሬው ማብራሪያችን በገጠታን እንገባ። ነገሩን የምንጀምረው በ6750 ዓመተ ምህረት አንድ የግብፅ የጦር መኮንን ከሞቱ በፊት ከጻፈው እጅግ ዘግናኝ የመጨረሻ ሪፖርት ላይ በመነሳት ነው። ይህ ሪፖርት በዘመኑ የተካሄደውን ታላቅ የታሪክ ግጭት መልክ በሚገባ ቁልጭ አድርጎ የሚያሳይ ነው። አስቡት እንግዲህ ወደ ጭጋግ እንተኩስ ነበር፣ ላናያቸው አልቻልንም። ተራሮቹ ብቻ ይናገሩ ነበር። ይህንን ሪፖርት በህሊናችሁ ስሉት። እስከ አፍንጫው የታጠቀ እጅግ ዘመናዊ መሳሪያ የያዘ ወራሪ ጦር በጭፍን ወደ አንድ ጥልቅ ሸለቆ እየገሰገሰ ነው። ሆኖም የሸለቆ በአንድ ጀንበር ውስጥ ለሙሉ ጦር መቃብር ሆኖ አረፈ። ጦሩም ልክ እንደ ጥስ ተኖ የጠፋው። ታዲያ የዚህ ሁሉ መነሻ ምንድን ነበር? በወቅቱ የግብፁ ገቢ የነበሩት ሀዴፍ ኢስማኤል ፓሻ እጅግ ሰፊ የሆነ የግዛት ማስፋፋት ህልም ነበራቸው። ዋና ዓላማቸው የቀይ ባህር ዳርቻን እና የአባይን ተፋሰስ አካባቢ ሙሉ በሙሉ በቁጥጥር ስር ማዋል ነበር። ለዚህ ትልቅ ህልማቸው ደግሞ የኢትዮጵያ ከፍተኛ ቦታዎች ዋነኛ ኢላማ ሆኖ ማለት ነው። አሁን መልክዓ ምድሩን በአይነ ህሊናችን እንየው። የአፍሪካ ቀንድና የአባይ ወንዝ የሚገኙበት ጂኦግራፊያዊ አቀማመጥ እጅግ የላቀ ስትራቴጂካዊ ጠቀሜታ ነው ያለው። የዚያን ዘመን የግዛት ማስፋፋት ፍላጎት ዝም ብሎ ቀላል ምኞት አልነበረም። የአባይን የውሃ ምንጭ በመቆጣጠር ቀጣናዊ የበላይነትን የማረጋገጥ ግዙፍ የፖለቲካ ቁማር ነበር። ይህ ደግሞ በወቅቱ የነበረውን የኃይሎች አለመመጣጠን ፍንቶ አድርጎ ያሳየናል። በአንድ በኩል አስቡት፣ ከ6000 በላይ ወታደሮች፣ ዘመናዊ ሬሚንግተን ጠመንጃዎች፣ የክሩፕ መድፎች እና በአውሮፓውያን መኮንንን የሚመራ የግብፅ ጦር አለ። በሌላ በኩል ደግሞ አገር በቀል የሆኑ የስለላ ጥበቦችን፣ የመልክዓ ምድር ዕውቀትን እና ከፍተኛ ትዕግስትን መሳሪያ ያደረገ የኢትዮጵያ ጦር ይገኛል። ባጭሩ ከውጪ በመጣ ማሽን ላይ የተመሰረተ ትዕቢት ከተፈጥሯዊ ዕውቀት ጋር ያደረገው ፍልሚያ ነበር። ወደ ቀጣዩ ክፍላችን ስናልፍ አፄ ዮሐንስ አራተኛው ወደ መድረኩ ብቅ ይላሉ። በዚህ ወሳኝ የታሪክ ምዕራፍ ላይ የኢትዮጵያ ጦር ጠቅላይ አዛዥ ሆነው እናገኛቸዋለን። በወቅቱ የትግራይን ከፍተኛ ቦታዎች አንድ አድርገው የነበሩት አፄ ዮሐንስ ጦርነቱን የሚመሩት ልክ እንደ ቀዶ ጥገና ሐኪም እጅግ በጥንቃቄ ነበር። የጦር ሰራዊታቸውን ከማንቀሳቀሳቸው በፊት መረጃዎችንና ስለላዎችን ከጠላት እጅግ አስቀድሞ ያሰማሩ ነበር። እዚህ ላይ አንድ ወሳኝ ጥያቄ ማንሳታችን አይቀርም። እንዴት የከፍተኛው ቦታ ተዋጊ ጦር በቴክኖሎጂ የበላይነት ያለውን ዘመናዊ ጦር ሊሸነፍ ይችላል? የግብፅ ጦር በተሳሳተ መረጃ ተሞኝቶ ወደ ኢትዮጵያ ተራራማና ቀጥተኛ የድንጋይ ግድግዳዎች ውስጥ በኤብሪት ሲገባ፣ ይሄ ጥያቄ በተግባር በሚገርም ሁኔታ ተመልሷል። ይህን ነው እንግዲህ የኢትዮጵያውያን የከብት ቀንድ የተሰኘው እጅግ አስገራሚ የጦር ስልት ብቅ የሚለው። ይህ ስልት ጠላትን ከቀኝና ከግራ በኩል ከቦ በማታካት ለሽንፈት ጊዜ መሸሻ የሚመስል ክፍት ቦታ በመተው ጠላት ሙሉ በሙሉ መዋቅር አልባ ሆኖ እንዲተመድ የሚያደርግ የሂሳባዊ ስሌት ጥበብ ነው። ይህ ጥበብ በጉንደት ማለፊያ ላይ በሚገባ ተተክቢሮ ነበር። ታዲያ የአፄ ዮሐንስና የጀግናው የጦር አዛዥ የራስ አሉላ የውጊያ ቅደም ተከተል ምን ይመስል ነበር? መጀመሪያ ከከፍተኛ ቦታዎች ላይ ጠላትን መክበብ፣ ቀጥሎ ማምለጫ የሚመስል ነገር ግን የሞት ቀጠና የሆነ መንገድ መተው፣ በመጨረሻም የተበታተነውን የጠላት ጦር መደምሰስ። ወራሪ ጦር ወደ ወጥመዱ እስኪገባ ድረስ ፀሐይ ተራራውን እስክትወጣ በፍጹም ጸጥታ ተደብቀው ይጠብቁ ነበር። ይሄ እኮ እጅግ አስገራሚ ታሪካዊ ቅጽበት ነበር። የግብፅ ጦር ሙሉ በሙሉ ወደ ቀጠናው ሲገባ የሬሳ ሳጥኑ ተዘግቷል የሚል ምስጢራዊ መልእክት ለአፄ ዮሐንስ ደረሰ። ወዲያውኑ የተራራው ጸጥታ በጦርነት ቱሩምባዎች ሲናወጥ የግብፅ ጦር በድንጋጤ በቆመበት ደረቀ። እዚህ ላይ በደንብ መረዳት ያለብን ቁም ነገር ይሄ ድል ዝም ብሎ ተአምር አልነበረም። ይልቁንም እጅግ ስሌት የተሞላበት ውድመት ነበር። በህዳር 16 1875 በተካሄደው የጉንደት ጦርነት የግብፅ ዘመናዊ መድፎች ምንም አይነት ኢላማ አላገኙም። መልክዓ ምድሩ የጦራቸውን አሰላለፍ አፈረሰው። የድምፅ ማስተጋባቱ ትዕዛዝ እንዳይሰማ አደረገ። እንዲሁ የራሳቸው የጭነት ተሽከርካሪዎች ማምለጫ መንገዳቸውን ዘጉት። በአጭሩ ዘመናዊ ቴክኖሎጂ ትልቅ ሸክም ሆኖ አረፈባቸው። የሚያስገርመው ደግሞ በአንድ ቀን ውሎ ብቻ ሙሉ የዘመቻ ጦር ከምድረ ገጽ መጥፋቱ ነው። ሌላው አስገራሚ ነገር ደግሞ ኢትዮጵያውያን የተማረኳቸውን ዘመናዊ የጦር መሳሪያዎች ዝም ብለው እንደ ድል ምልክት አልተዋቸውም። ይልቁንም አስድተው ጠግነው በትልከት በማጥናት የራሳቸው አገር ማድረጓቸዋል። ቀጣዩ ታሪካዊ ክስተት ደግሞ የጉራ ጦርነት ነው። በመጋቢት 1876 ግብፅ ከዚህ ሽንፈቷ ሳትማር ከወራት በኋላ ይበልጥ ግዙፍ የሆነ ጦር አሰልፋ በጉራ ሜዳ ላይ እንደገና ሙከራ አደረገች።
ነገር ግን ውጤቱ ያው ነበር፣ ሌላ አስከፊና ታሪካዊ ሽንፈት። እነዚህ ተከታታይ ድሎች የጦርነትን ስነ ልቦና ሙሉ በሙሉ ቀይረዋል። አፍሪካዊው ምድር ላይ ከውጭ የመጡ ዘመናዊ መሳሪያዎች መልክዓ ምድሩን ሳይረዱ የበላይነትን ማምጣት እንደማይችሉ በግልጽ አረጋግጠዋል። ማለቴ ይሄ ድል የአጋጣሚ ሳይሆን የማይመጣጠን ጦርነትን በተፈጥሮ ዕውቀት የማሸነፍ የዘመናት ዶክትሪን ነው ብንል ማጋነን አይሆንም። አሁን ደግሞ የሉዓላዊነት ማሚቶ ዛሬም እንዴት እንደሚያስተጋባ እንመልከት። ይህ ታሪክ ከዛሬው ዘመን ጋር እንዴት እንደሚያያዝ ማየታችን እጅግ አስፈላጊ ነው። ከ19ኛው ክፍለ ዘመን የጦር ሜዳዎች ወጥተን ወደ ዘመናዊው የአባይ ተፋሰስ የውሃ ፖለቲካ ትኩረታችንን እናዞራለን። እንግዲህ በአባይ ወንዝ ዙሪያ ያለው ትግል የዛሬ የዘመናዊ ቴክኖክራቶች ሙግት ብቻ እንዳልሆነ ግልጽ ነው። ለዘመናት የቆየ ታሪክ እኮ ነው። ኢትዮጵያ አባይን እና ገባሪ ወንዞቹን እንደ ተራ ዲፕሎማሲያዊ መደራደሪያ ሳይሆን የሉዓላዊ ማንነቷና የህልውናዋ ማዕከላዊ አካል አድርጋ ነው የምትመለከተው። የቅኝ ግዛት ዘመን የውሃ ስምምነቶችን ስንገመግም ይህን ሀቅ በግልጽ እናያለን። የ10ኛ ስቶክሆልም አምባሲ የማትሮ ስምምነት ኢትዮጵያ በውሃዋ እንዳትጠቀም የሚከለክል አንቀጽ አልነበረውም። ነገር ግን የ10ኛ አስባኪር አምባሳባንበት የማትረው የውሃውን ምንጭ አገር ማለትም ኢትዮጵያን ሙሉ በሙሉ ያገለሉና መብቷን የነፈጉ የቅኝ ግዛት ውሎች ነበሩ። ይህ 86 በመቶ የሚለው ግዙፍ አሃዝ ትልቅ ትርጉም አለው። ይህ አሃዝ የሚያሳየው ወደ ታችኛው ተፋሰስ አገራት ከሚፈሰው የአባይ ውሃ ውስጥ ከኢትዮጵያ የሚመነጨውን የውሃ መጠን ነው። አስቡት፣ 86 በመቶ። አሁን ደግሞ ይህንን ከ0 በመቶ ጋር አወዳደሩት። በ1959 በግብፅና በሱዳን መካከል በተደረገው ስምምነት መሰረት ለኢትዮጵያ የተመደበው የውሃ ድርሻ 0 በመቶ ነው። 0። ይህ እጅግ አስገራሚ የሆነ የታሪክ ግድፈት ነው። የዛሬው ጂኦፖለቲካዊ አለመገባባት ዋና ምንጭም ይሄው ነው። የታችኛው ተፋሰስ ሀገራት ታሪካዊ ባሏቸው የቅኝ ግዛት ዘመን ስምምነቶች ላይ ሲንጠለጠሉ፣ የላይኛው ተፋሰስ ሀገራት ደግሞ ፍትሃዊ እና ምክንያታዊ አጠቃቀምን በሚያረጋግጠው ዘመናዊው የተባበሩት መንግስታት ዓለም አቀፍ የውሃ ሕግ ላይ ይቆማሉ። ታላቁ የኢትዮጵያ ህዳሴ ግድብ ደግሞ በዚህ ረጅም ታሪካዊ ሂደት ውስጥ አዲሱ ምዕራፍ ነው። ይህ ፕሮጀክት በ1870ዎቹ የነበረውን ስትራቴጂካዊ የሉዓላዊነት ጽናት በደንብ ነው የሚያንጸባርቀው። ዋና ዓላማውም በታችኛው ተፋሰስ ሀገራት ላይ ጉልህ ጉዳት ሳያደርሱ የራስን ሀብት የማልማት መብትን ማረጋገጥ ነው። ለዛሬ ያዘጋጀነውን ማብራሪያ በዚህ አነቃቂ ጥያቄ ላሰናብታችሁ። የአንድ ሀገር ታሪካዊ ጽናት የዘመናችንን ጂኦፖለቲካዊ ህልውና እንዴት ይቀርጸዋል? የጉንደትና የጉራ ጦርነቶች ያስተጋቡት ድምፅ ዛሬም ድረስ በአባይ ወንዝ ዙሪያ ይሰማል። ይህ ታሪክ የትናንት ትስክታ ብቻ ሳይሆን የዛሬና የነገን ዓለምን የምንረዳበት መነጽርም ጭምር ነው። በቀጣይ ማብራሪያዎች እስከምንገናኝ ድረስ ይህ ታሪክ ሁላችንንም ወደ ትልቅ ማሰላሰል የሚወስድ ነው። ደህና ቆዩ።